ይህ ዚጋ የምትመለከቱት ባለ ወርቃማ ጸጉር ጎሽ ማንን ይመስላል? ስም አውጡለት ብትባሉ ማን ትላላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ነገሩ እንዲህ ነው። በባንግላዴሽ ለበዓል ተሽጦ መስዋዕት ሊሆን ሰዓታት ሲቀሩት መንግስት ጣልቃ ገብቶ ህይወቱን እያተረፈው ይህ ትራምፕ የሚሰኝ ስምም ተሰጥቶታል። ታዲያ ከሰዓታት በፊት ቀደም ብሎ ለገዢ የተሸጠ ቢሆንም ነገር ግን የአካባቢው ማህበረሰብ እሱን ለመመልከት ባደረሱት መጨናነቅና የተለያዩ ግርግሮችን መንግስት ጉዳዩን ለማርገብ ለገዢው ሙሉ ክፍያውን ከፍሎ ይህንን ጎሽ በእጁ አስገብቶ ከመስዋዕትነትም ታድጎታል። ታዲያ በአሁኑ ሰዓትም ይህ ትራምፕ የተሰኘው ጎሽ ሙሉ በሙሉ ደህንነቱ ተጠብቆ በዳካ ወደሚገኘው ብሔራዊ መካነ አራዊትም ተወስዶ በጥበቃ ላይ እንደሆነም ተነግሮለታል። ይሁንም እንጂ የጎሹ ዝና በዓለም ደረጃ መንሰራፋቱን ተከትሎ ብዙ የዓለም ባለ ሀብቶች በሚሊዮን ዶላር እንግዛው ሲሉም ጥያቄን አቅርቧል። የባንግላዴሽ መንግስት ግን ይህንን ጥያቄ ውድቅ አድርገውታል። ታዲያ ትራምፕ የተሰኘው ጎሽ በአሁኑ ሰዓትም ደግሞ በብዙ ጎብኚዎችም እየተጎበኘ ይገኛል። ታዲያ እናንተ ምን አሰባችሁ? የባንግላዴሽ መንግስት በሚሊዮን ዶላር ይሽጠው ወይንስ ደግሞ ለቱሪስት መስህብ ያስቀምጠው? ሀሳባችሁን አስቀምጡልኝ።